ደህና ነሽ? ቆየሁብሽ አይደል ሮሚዬ? የተለመደ እኮ ነው። ምን ላድርግ ከስተመር በዝቶብኝ እኮ ነው። ሰበብ አታጭም እባክሽ አንቺ። ይልቅ ዛሬ በጧቱ ጉዶኝልሽ ነበር። ምን ነው ሮሚዬ ምን ሆንሽ? ከፓርኪንግ ስወጣ አንዱ ሲንቀለቀል ከኋላ የገብቶ አልገጨሁትም መሰለሽ? የምርሽን ነው? እና ተጎዳ? አይ ምንም አልሆነም። ትንሽ ነው ዝም ብዬ ገፋ ያደረኩት። ግን እንዴት እንደደነገጥኩኝ ብታቂ። አረ ጓደኛዬ እንኳን ቀላል ሆነ እንጂ እንዴት ነው የማያስደነግጠው? እናሽ መጨረሻችሁ ምን ሆነ? ላሳክም ብለው እምቢ አለኝ። ከዛ በመከራ ልሸኝ አልኩትና የሚሰራበት ቦታ ጥዬው ይኸው አንቺ ጋር መጣሁ እልሻለሁ። ጥሩ ነው ያጋጠመሽ። እንዴት በቀላሉ ነው አይተላቀቅሽ። ስንቱ መሰለሽ ሳይጎዳ ተጎድቻለሁ ብሎ ሀገር እያዝ የሚለው። እሱስ እውነትሽ ነው። ደግሞ እኮ ጋዜጠኛ ነው። አስበሽዋል? ዛሬ የሬዲዮ መነጋገሪያ ሆኜ ስውል። ኧረ እባክሽ ታዋቂ ጋዜጠኛ ነው እንዴ? ምንድን ነበር በእናትሽ? የሆነ ማስተንፈሻ የሆነ መተንፈሻ የሚል ፕሮግራም አዘጋጃለሁ ሲል መሰለኝ የሰማሁት። ሮሚ ስሙ ማን ነው? ኧረ እኔ እንጃ። ብቻ ካሌብ እንዳይሆንና የባሰ እንዳታስደነግጪ። ሜሪ ሙች እኔ ምንም አላውቅም። ቃዋ ሬዲዮ ላይ መተንፈሻ የሚባል ፕሮግራም ያለው ካሌብ ብቻ ነው። ሌላ ያለ አይመስለኝም። አዋው የጣቢያውን ስም እንደዛ ነበር ያለው እንዴ? በጣም ተወዳጅ ጋዜጠኛ እኮ ነው። በገርምሽ የኛም ሬስቶራንት ስፖንሰር ሆኖት ያውቃል። አር ዩ ኪዲንግ? እንዴ ቆይ ሜሪ ሲጀመር አንቺ ቁጭ ብለሽ ሬዲዮ ታዳምጫለሽ እንዴ? ለምንድን ነው ማላዳምጠው? የሚገርምሽ ነገር የሱ ፕሮግራም ላይ ማስታወቂያ ካሰራን በኋላ ነው ሬስቶራንታችን እንደዚህ በሰው የተጨናነቀው። እውነት ይገርማል። ኤኒዌይስ እሱን ተይውና ወደ ጉዳያችን እንግባ። ለምንድን ነው እንደዚህ አጣድፈሽ የጠራሽ? ሮሚዬ በጣም ደስ የሚል ዜና ልነግርሽ ነው። ምን ተገኘ? በነገራችን ላይ ይሄንን ደስታ የምነግረው የመጀመሪያ ሰው አንቺ ልትሆኚ ነው። ሜሪ ደግሞ ምንድነው እንደዚህ ሰው ልብ ማንጠልጠል? ከነገርሽ ቶሎ ንገሪኝ። ሆስፒታል ላይ ቼክአፕ ሄጄ ነበር። እኔ አላምንም። እመኚ ሮሚዬ፣ የ2 ወር እርጉዝ ነኝ። ወይኔ